አብዛኛው ተማሪ ሃይ ስኩል ሊሆን ይችላል፣ ኮሌጅም ያለ ሊሆን ይችላል፣ ወይም የሆነ በቃ የትምህርት እንትን ውስጥ ያለ ተማሪ ለሆነ ለወደፊትም ሲያስብ ለወደፊት ለሚደርስበት በቃ ለሚያስበው ነገር መሆን ለሚፈልገው ነገር ሲያስብ የሚጠይቀው ጥያቄ መማሪ ፖይንት የቱ ጋር ነው? በጣም እንደዚህ አድርጌ መማሪ ሰቅዬ መመረቅ የትኛው ጋር ፖይንት ብሎ ይጠይቁ ይችላሉ። ይህን ጥያቄ ራሱ ላይመልሱት ይችላሉ። ይህ ነገር ለተማሪ ብቻ ላይሆን ይችላል አንዳንድ ጊዜ ምክንያቱም መማር የቱ ጋር ነው ፖይንቱ ወይም ደግሞ ተምሬ እንደዚህ መሆኔ ወይም ተምሬ የሆነ ቦታ ላይ መድረሴ ምንድነው ፖይንቱ ብሎ ሊጠይቁ ይችላሉ። ኢቭን ከተማሪዎቹ ውጭ ያሉ ከተማሪም ውጭ ያሉ ሰራተኞቹ ሊሆኑ ይችላሉ። እንደዚህ አይነት ጥያቄዎች ሊጠይቁ ይችላሉ። ይህን ጥያቄ ሰምታይምስ ላይመልሱት ይችላሉ። ምክንያቱም በቃ የሚሰማቸው ለወደፊትማቸው የሆነ ስታክ ሆነው የቀሩ አይነት ስሜት ነው የሚሰማቸው። ወይም ደግሞ ሃይ ሌቭል ተማሪ ወይም ደግሞ ሃይ ግሬድ ይዞ መመረቅ፣ ግራጁዌት ማድረግ እንደዚህ አይነት ነገሮች ለእነሱ ለህይወታቸው ትክክለኛ መንገድ ላይ መስላቸው ይችላል። ለዚህ ነው አንዳንድ ነገሮችንም በኋላ ላይ የምነግራቸው። ከዛ በተጨማሪ ደግሞ ካየን አብዛኛው ተማሪ ምናምን የሚጠይቀው በቃ ስኩል ውስጥ በጣም ሃርድ ወርከር መሆን ወይም ደግሞ በጣም ሰቅሎ መማር ወይም ደግሞ በጣም ጠንክሮ መማር ምናምን ትክክለኛ መንገድ ላይ መስላቸው ይችላል። ወይም ደግሞ ለነዛ የሚፈልጉት ድሪማቸው ሆኖ የሚኖረው የሚያረጋት እያንዳንዱ አክሽን ራሱ በቃ ለሰው እንትን የምትለው እንጂ ኦሬዲ እኔ የምፈልገው ነገር ይሄ የምወደው ነው ፓሽኔት የማደርግበት ነገር ነው ብሎ ይሄ ሶሻል ሚዲያ ማለት በቃ አላ የምናያቸው ሶሻል ሚዲያ የምናያቸው ላይፎች በቃ ፋንሲ የሆነ ላይፍ ነው የምናየው። በጣም በቃ የሆነ ማንም የማይደርስበት አይነት ላይፍ ስታይል የምናየው በቃ ሌግዠሪየስ የሆነ ላይፍ ስታይል ነው የምናየው እና እዛ ደረጃ ላይ መድረስ ስለማንችል በዚህ በምናረጋቸው አክሽኖች እዛ ደረጃ ላይ መድረስ ስለማንችል ኦሬዲ በቃ ትምህርት ለዛ ደረጃ የማያደርሰን ነው የሚመስል ከመስራቱ ይልቅ አለመስራቱ እያዘነበለን የመጣው ለራሳችን የምንሰጠው ሰልፍ ዲሉዥናል የሆነ ወይም ራሳችን የምናታላይ የሆነ አይነት ስሜት ወይም ደግሞ ጎል ነው። ሰልፍ ዲሉዥን ራስን ማታለል ማለት ነው። በቃ እኔ በቃ አንሪያሊስቲክ የሆነ ምናባዊነት የሆነ ዋናው ነገር ስንሄድ ግን ኦሬዲ የሶሻል ሚዲያ ቀውስ ነው የሚባለው እንደውም አሁን ያለንበት ሰዓት ራሱ። ስለዚህ አሁን ዋናው ፖይንት ጋር ተመልሰን ስንመጣ እነዚህ አይነት ችግሮችን አድሚት ካላደረግናቸው ወይም በቃ እንደ ሶሻል ሚዲያ የምናጠፋቸው ሰዓቶች ራሱ እንደ ችግር ካላየናቸው ካልተቀበልናቸው መቼም ሶሻል ሚዲያ ላይ ለውጥ ልናይ አንችልም ማለት ነው። በቃ ወይም ራሳችን ላይ ሶሻል ሚዲያ ተጠቅመን ራሳችን ላይ ለውጥ ልናይ አንችልም። በቃ እንደዚህን ችግሮች አድሚት ካላደረግናቸው ማለት ነው።